ሰላም ጤና ይስጥልን። እሱ ባለው ካሊ ሶሎሞን። ዛሬ የምንወያየው ስለ ሶፍት ስኪል ነው። እንግዲህ ሶፍት ስኪል ማለት ቤዚካሊ ለማንኛውም ሰው አስፈላጊ ስለሆነ ይህም ፕሮግራም ትከታተሉ ተጠቃሚ ትሆናላችሁ ብዬ አምናለሁኝ። ከዛ በፊት ግን ሃርድ ስኪል ይላል። ዋትስ ሃርድ ስኪል? ሃርድ ስኪል ቤዚካሊ ቴክኒካል ሜዥረብል ሊደርስ ካን አኳየር ስሩ ፎርማል ኤዱኬሽን ኦር ትሬኒንግ ኤንድ ኤክስፒሪየንስ። ፎር ኤግዛምፕል ፕላኒንግ ሊሆን ይችላል፣ ፕሮጀክት ማኔጅመንት ሊሆን ይችላል፣ ፋይናንሻል ማኔጅመንት ሊሆን ይችላል። በአጠቃላይ ሃርድ ስኪል ማለት በትምህርት ወይም ደግሞ በትሬኒንግ እንዲሁም በልምድ የሚመጣ ሲሆን ሃርድ ስኪል ኢዝ ነቲንግ ባት ኢትስ ኢምፖርታንት ፎር ዲሲሽን ሜኪንግ ሶ ዊ ካን ኖት ኢግኖር ኢት። ነገር ግን ሃርድ ስኪል ብቻውን ለአንድ ድርጅት ሰክሰስፉል ወይም ደግሞ ለአንድ ሊደር ኳሊቲ ሊሆን ስለማይችል ሶፍት ስኪልን ማወቅ አለበት። ስለዚህ ዛሬ በደንብ የምንወያየው ስለ ሶፍት ስኪል ነው። እንግዲህ ሶፍት ስኪል ምንድን ነው? ሶፍት ስኪል ማለት ዘ ፐርሰናል ኖን ቴክኒካል አቢሊቲስ ዛት ሼፕ ሃው ዩ ወርክ ኮሚኒኬት ኤንድ ኢንተራክት ዊዝ አዘርስ ማለት ነው። ቤዚካሊ ስለምን እያወራን ነው? ሶፍት ስኪል ስንል ምንድን ነው? ኢንተራክሽን ነው። ከሰራተኛ ጋር ወይም ደግሞ ከአቅጣጫም ለመስጠት እንዲሁም ደግሞ መመሪያም ለማስተላለፍ ሊሆን ይችላል፣ ኢቫሉዌት ለማድረግ ሊሆን ይችላል። እሱን የምንጠቀምባቸው ነገሮች ያው ኢንተራክሽን ስለሚኖራቸው ሶፍት ስኪል ይባላል። ቤዚካሊ ሶፍት ስኪል ማይት ቢ ሃርድ ቱ ሜዥር፣ ነገር ግን ዜ አር ቬሪ ኢምፖርታንት ጀስት ቱ ቢ ሰክሰስፉል ኢን ቢዝነስ። ሶ ኢት ካን ነርቸር ስትሮንግ ቲም። በአጠቃላይ ፖዘቲቭ ወርክ ኢንቫይሮንመንት ለመፍጠር ካልቸር ለመፍጠር ኢምፖርታንት ስለሆነ ሶፍት ስኪል ኢምፖርታንት ነው ብለን እናምናለን። ቤዚካሊ እንደ ሊደር ወይም እንደ መሪ ሶፍት ስኪላችን 80% በስራችን ላይ መጠቀም ያለብን ሶፍት ስኪል ነው። ሃርድ ስኪል 20% ነው ማለት ነው። ለምን ሲባል መሪነት ማለት ነገሮችን አቸችሎ የመምራት ቴንደንሲ ማለት ስለሆነ ሶፍት ስኪላችንን ሞር ዴቨሎፕ አድርገን በጣም ኢፌክቲቭ ከሆን ውጤታማ ልናደርግ የምንችለው ሞቲቬት ልናደርግ የምንችለው ሶፍት ስኪላችን ተጠቅመን ስለሆነ ለዚህ 80% መጠቀም ያለብን ሶፍት ስኪል ነው። እንግዲህ ሶፍት ስኪል እያንዳንዱ እናያለን። የመጀመሪያው ኮሚኒኬሽን ነው። በኮሚኒኬሽን እንደሚታወቀው 7 ነገሮች አሉ። ሴንደር አለ፣ ለምሳሌ መልእክት የሚያስተላልፈው ሰው አለ። ሜሴጅ አለ፣ የሚተላለፈው ሜሴጅ አለ። ከዛ ኢንኮዲንግ አለ፣ ሜሴጁ ቀጥታ ኢንተርፕሬት ተደርጎ እንዲደርስ የሚደረገው ወይም ደግሞ ዋና ፍሬ ነጥቡ ማለት ነው። ከዛ ቻናል አለ። ቻናል የሚባለው በነገራችን ላይ ቤዚካሊ ምንድን ነው? በስልክ ሊሆን ይችላል፣ በአካል ሊሆን ይችላል፣ በዋትሳፕ ሊሆን ይችላል። ዋት ኤቨር ኢት ኢዝ ኮሚኒኬት የምናደርግበት ወይ ቻናል ነው። ከዛ ዲኮዲንግ አለ። ዲኮዲንግ ማለት ምን ማለት ነው? ሰውየው ኢንተርፕሬት አድርጎ ነገሮችን የሚረዳበት ፕሮሰስ ወይም ሂደት ዲኮዲንግ ይባላል። ከዛ ሪሲቨር አለ። ሪሲቨር ማለት ተቀባዩ ነው። ዜን ሪሲቨሩ ፊድባክ ይኖረዋል። ፊድባክ የሚኖረው ደግሞ አንደርስታንድ ካደረገ በኋላ ነው። በአጠቃላይ 7ቱ ፕሮሰሶች የኮሚኒኬሽን ስታንዳርዶች ናቸው ማለት ነው። አሁን ዋና ፖይንቱ ምንድን ነው እዚህ ጋር? ኢፍ ኢንኮዲንግ ኢዝ ፖር ኮሚኒኬሽን ዊል ፌል ማለት በትክክል ማስተላለፍ የፈለግነው ነገር ማስተላለፍ ካልተቻለ ኮሚኒኬሽን ዊል ፌል ያደርጋል ማለት ነው። በአጠቃላይ እኛ ማስተላለፍ የፈለግነው ነጥብ ሰዎች ካልተረዱት እዚህ ጋር ፌል ያደርጋል። ኢፍ ዲኮዲንግ ኢዝ ሮንግ ነገሮችን ኢንተርፕሬት የምናደርግበት ሂደት ሮንግ ከሆነ ደግሞ ሚስ አንደርስታንዲንግ ዊል ሃፕን። ስለዚህ ዲዛግሪመንት ይፈጠራል ማለት ነው። ስለዚህ ኮሚኒኬት ስናደርግ ኢንኮድ የምናደርገውን ነገር ፕሮፐር ማድረግ አለብን። ዲኮድ ስናደርግን ፕሮፐር መሆን አለበት ብዬ አምናለሁኝ። ስለዚህ በአጠቃላይ ኮሚኒኬሽን ሲባል ነው። ምክንያቱም በኮሚኒኬሽን የምናገረውን ነገር ክሊር መሆን አለብን። ዊ ኒድ ቱ ቶክ ክሊርሊ ኤንድ ዊ ሃቭ ቱ ሊስን ኬርፉሊ። ስለዚህ በኮሚኒኬሽን መካከል የሚኖረውን ጋፕ የምንፈተው ቤዚካሊ በዚህ መንገድ ስለሆነ በዚህ አንደርስታንዲንግ ስለሆነ ኢንኮድ የምናደርገውን ነገር ፕሮፐር ማድረግ አለብን። ዲኮድ የሚያደርገው ሰውም ደግሞ ፖዘቲቭሊ ነገሮችን አንደርስታንድ ማድረግ አለበት ማለት ነው። እነዚህ ነገሮችን ከላይ እስከታች ለምሳሌ ሰራተኛ በምናዝዝበትም አቅጣጫ በምንሰጥበትም ፕሮፐርሊ መሆን አለበት ማለት ነው። ኮሚኒኬሽን አንዱ ነው። ቀጥሎ ኢሞሽናል ነው። ኢሞሽናል ኢንተሊጀንት ማለት ነው። ዋትስ ኢሞሽናል ኢንተሊጀንት? ባይ ዘ ዌይ ኢሞሽናል ኢንተሊጀንት ማለት ዘ አቢሊቲ ቱ አይደንቲፋይ አንደርስታንድ ኤንድ ማኔጅ ዋን ኦንስ ኢሞሽን ማለት ነው። አንዳንዴ የግልን ስሜት የምንገታበት ሂደት፣ ነገሮችን የምንረዳበት ሂደት እንደ መሪ ኢሞሽናል ኢንተሊጀንት ይባላል። ስለዚህ ከሱም አልፎ ሰዎችንም መረዳት ያስፈልጋል ማለት ነው። ቤዚካሊ ሰልፍ አዌርነስ ወይም ደግሞ ሰልፍ ሬጉሌሽን ሪሌሽንሺፕ ማኔጅመንት የምንፈጥርበት ኢሞሽናል ኢንተሊጀንት ያለው ሰው ነው። በሆነ ባልሆነው አግሬሲቭ የማይናደድ እንዲሁም ደግሞ ነገሮችን እምቅ አድርጎ እንደ መሪ ሞዴል ለመሆን የሚሞክር ሰው ካለ ወይም ደግሞ በደንብ ፕሮፐርሊ ለመምራት የሚፈልግ ሰው አለ፣ መጀመሪያ ኢሞሽኑን ኮንትሮል ማድረግ አለበት ነው። ሰልፍ አዌርነስ ራሱን አዌር ማድረግ አለበት፣ ራሱን ኮንትሮል ማድረግ አለበት። እንዲሁ ደግሞ ሪሌሽንሺፕ ከማኔጅመንቱ ጋር መፍጠር አለበት ማለት ነው። ኢሞሽናል ኢንተሊጀንት ማለት ነው።
ያው ኢምፓዚ ስንመጣ ኢምፓዚ ያው እንደ ሊደር ባይዞ በጣም ቤስት ሴናሪዮ አንደኛው ኢምፓዚ ነው። ለምሳሌ ኢምፓዚ ላይ ከመግባት በፊት ለምሳሌ እንደ ሃርድ ስኪል አንድ ሰው መጣ ሄደ፣ ይሄ ምንም ቀላል ነገር ነው። ሃርድ ስኪል ነው። ከመጣ ራይት ነው፣ ከቀረ ኤክስ ነው፣ አብሰንት ነው ኤክስ ነው። ግን ኢምፓዚ ምንድን ነው? ኢምፓዚ ማለት ምንድን ነው? ለምን ቀረ? ምን አጋጠመው? እንደ ስታፍ መረዳት ያለብን ነገር አለ አይደል? አብሮን የሚሰራ ሰው ነው። ምናልባት በጣም ቶፕ ወርከር ሊሆን ይችላል፣ በጣም ጎበዝ ስታፍ ሊሆን ይችላል። ስለዚህ ይሄንን ስታፍ ለምንድን ነው የቀረ? ምን አጋጠመው ብሎ የመረዳት ሂደት እንደ ሊደር ኢምፓዚ ይባላል። ምሳሌ እየነገርኳችሁ ነው። ሃርድ ስኪል ከሆነ ባይዞ በቃ ቀሪ ነው። ስለዚህ እንደ ሊደር ኢምፓዚን የምንረዳበት ሜካኒዝም ይሄ ነው። ኢምፓዚ ማለት በራሱ ምንድን ነው? ዘ አቢሊቲ ቱ አንደርስታንድ ኤንድ ሼር አዘርስ ኢሞሽን ማለት ነው፣ ወይም ፊሊንግ፣ የሌሎችን ፊሊንግ መረዳት በፖዚቲቭ ወይ ማለት ነው። በነገራችን ላይ አንዳንዴ በቃ ሰዎች የሚያስቡትን ነገር ለመረዳት የማንችልበት አጋጣሚ አለ። አስቀድሞ ጀጅ ማድረግ ወይ ለምሳሌ አንደርማይን እያደረገኝ ነው፣ ንቆይ ነው፣ ሰምቲንግ ላይክ ዛት። እንደ ሊደር እንደዚህ አይነት አስተሳሰቦች ማስቀረት ያስፈልጋል። ሪስፖንዲንግ ዊዝ ኬር ኤንድ ሪስፔክት። ሪስፖንድ ስናደርግ በነገራችን ኬር ማድረግ ያስፈልጋል። እኔ በዚሁ አጋጣሚ ነጮቹ በጣም ወይም ደግሞ በጣም ሞዴል የሚባሉ ሊደሮች ያባረሩ እንኳን ቢፈልጉ ሊያሰናብቱ እንኳን ቢፈልጉ በነገራችን ላይ 1000 ነገር የሚነግሩን በጣም ስለኛ ፖዚቲቭ ነገር ነው። ኢፍ ዜርስ ሚስ አንደርስታንዲንግ አንድ ስታንዲንግ ፖይንት ያስቀምጣሉ። ነገር ግን ይላሉ ከነገሩን እኮ ማአት ነገር ጥሩ ይነግሩንና ቤዚካሊ አንተ እንደዚህ ነህ፣ ለድርጅቱ በጣም ሮል ሞዴል ነህ፣ በጣም ኢምፖርታንት ነህ፣ በጣም አስፈላጊ ነህ። የሰራው ስራ ግን ከስታንዲንግ ፖይንት ያስቀምጦበታል። ዋን ወርድ ባይዞ ይሄ ስህተት ግን የድርጅቱን ህግ ስለሚጣረስ ብንፈልግም ብንወድህም እያዘን ቻው የሚል ስቴትመንት ያስቀምጣል ማለት ነው። አሁን ስለዚህ ይሄ ሪስፔክት ነው ማለት ነው። ለማባረርም ሪስፔክት ያስፈልጋል። የራስ ጉዳይ በቃ የሆነ ሰበብ ፈልጎ ሰዎችን ፋየር አውት የምናደርግበት ሜካኒዝም በጣም ሮንግ ነው። ሾዊንግ ሳፖርት ዌን ሰማን ኢዝ ስትራግል፣ የሆነ ነገር ሲያጋጥመው ወይም ሰዎች ሲቸገሩ አብሮ መቸገር እንደ ሊደር ባይዞ አምቶኪን አዘ ሊደር ሰዎችን ስታፎችን የመረዳት ቴንደንሲ፣ የስታፎች ችግር የኔም ችግር ነው። በነገራችን ላይ ትልቁ ሀብት ትልቁ ሪሶርስ በአንድ ቢዝነስ ላይ የሰው ሀብት ነው። ምክንያቱም የሰው ሀብት የሌለው ወይም ጠንካራ ቲም የሌለው ሰው በምንም ታምር ኢፌክቲቭ ይሆናል ብዬ አላምንምም፣ ደግሞ አይሆንም። በጣም ብዙ ድርጅቶች ሰክሰስፉል የሚሆኑት በዚህ ቴንደንሲ ነው። በተለይ በሰለጠነው ዓለም ወይም ደግሞ በዌስተርን ዓለም በጣም ትንሽ ነገር ካዩብህ ሼር ይሰጡሃል። አንተ ወደ ሌላ እንዳተ በጣም ጥረት ያደርጋሉ። በእኛ ሀገር ስመጣ ግን ኃላፊውም ኦነሮችም እንደውም አንዳንዴ ስትቆይ በቃ የሆነ የጃም የሌለም ይመስላቸው ሊኖር ይችላሉ። በአጠቃላይ ግን አንተ እንድታገለግላቸው እንጂ የአንተ ጉዳይ ላይመለከታቸው ይችላል። ይሄ ሮንግ ነው። ጀነራሊ ሾዊንግ ሳፖርት ዌን ሰምዋን ስትራግል ማለት ከምንመረው ቲም ውስጥ መካከል ሳፈር የሚያደርግ ሰው ወይም ስትራግል በገጠመው ጊዜ ሳፖርት ማድረግ አለብን። እንደ ባለቤትነት ስሜት እንዲሰማው ይሄ ድርጅት የኔ ነው ብሎ እንዲሰማው የማድረግ ቴንደንሲ ኢምፓዚ ይባላል። ስለዚህ በኢምፓዚ በጣም ኢምፓዚ ራሱን የቻለ ታይትል ነው፣ ብዙ ማውራት እንችላለን። ነገር ግን ኢምፓዚ ማለት ኦል ኢን ኦል ዘ አቢሊቲ ቱ አንደርስታንድ ኤንድ ሼር አዘርስ ፊሊንግ ማለት ነው። ከዚህ በመቀጠል አዳፕቲቪቲ። ዋትስ አዳፕቲቪቲ? አዳፕቲቪቲ ማለት ምን ማለት ነው? የመጀመሪያው ቢንግ ፍሌክሲብል ማለት ነው። በነገራችን ላይ እንደ ነገሮች መሆን ነው። ነገሮችን የሆነ ነገር ቻሌንጅ ሲመጣ ፍሌክሲብል ሆኖ ነገሮችን አንደርስታንድ ማድረግ ነው፣ እንደ መሪ ማለት ነው። ሌላ ለርኒንግ ኒው ስኪል እና ኪክሊ ማለት ነው። አሁን አዳዲስ ስኪሎችን ቶሎ ምን መማር ያስፈልጋል። በነገራችን አንዳንዴ አሁን እንደ ሃርድ ስኪል ወይም ደግሞ እንደ እውቀት አውትዴት ሊያደርጉ የሚችሉ ስኪሎች ሊኖሩ ይችላሉ። ለምሳሌ በይዞ ትናንት ስንጠቀምበት የነበረው ኢዶ ኤዲቲንግ ዛሬ አዲስ ሆኖ ሊመጣ ይችላል። ስለዚህ እሱ ሲመጣ እሱንም መያዝ ቴንደንሲ፣ ወይም ደግሞ ለምሳሌ ከዚህ በፊት በታይፒንግ ስራ ነበረ፣ ዛሬ ኮምፒውተራይዝ ነው። ነገ ደግሞ ኮምፒውተራይዝ አሁን በትናንቱ ታይፒንግ ልንጽፍ አንችልም፣ ዛሬ ኮምፒውተራይዝ ነው። ከዚህም በላይ ስለዚህ ቴክኖሎጂን አክሴፕት አዳፕት የምናደርግበት አዳፕቲቪቲ ነው። ሞሮቨር ግን አጀስቲንግ ኒው ሲቹዌሽን ኦር ቼንጂንግ ኢን ዘ ወርክ ፕሌስ ማለት ነው። ቤዚካሊ የኢትዮጵያን አየር መንገድ ብንወስድ ለምሳሌ ዓለም አንድ ቀጥ ባለችበት ሰዓት በኮቪድ-19 ምንድን ነው ያደረገው? የኢትዮጵያ አየር መንገድ ቀጥታ ምንድነው ፕሌትፎርሙን ነው የቀየረው። ዋት ካይንድ ኦፍ ፕሌትፎርም? ለምሳሌ ሰዎች የሚካሄዱበትን አውሮፕላን ፕሌን ወይም ወንበሩን እየነቀሉ ወደ ካርጎ ቀየሩ። ስለዚህ ለዓለም ወይም ደግሞ በጣም ዓለም ስታክ ባረገችበት ሰዓት ላይ የካርጎ ሰርቪስ በመስጠት አንደኛ የድርጅቱን ረቨኑ ጀኔሬት አድርጓል። ሁለተኛ ነገር ደግሞ ስትራቴጂ ቼንጅ በማድረጉ ሰራተኛው ምንም አይነት ፊሊንግ እንዳይሰማው አድርጓል። እስቲል በስራ ላይ ያለ እስኪ እንዲመስለው ማለት ነው። ባይዘ እኒህን መሰሉ ብዙ ቦታዎች አሉ። እዚህ ማቀው ነው። ለምሳሌ አንድ ተቋም ለምሳሌ በኮሮና ጊዜ ያው ሕክምና መስጠት እንደ ሕክምና ተቋም ግዴታ ነው አይደለ? ምን አደረጉ? ወረቀት ምናምን መጻጻፉን ተውና ወዲያውኑ ኢሚዲየትሊ ሶፍትዌር ዴቨሎፕ አደረጉ።
ምንም ያደርግ ቀጥታ ስቴት ስም ትናገራለህ፣ ቀጥታ ወደ ብለድ ቼክ ትደረጋለህ፣ ቀጥታ ወደ ዶክተር ትሄዳለህ፣ ዶክተሩም ቀጥታ ወደ ፋርማሲ ይልኳል። በቃ ኢንተግሬትድ የሆነ ሶፍትዌር ምንም አይነት ከወረቀት ንክኪ ነፃ አይሆንም። ይሄን አዳፕታቢሊቲ ነው። ማኔጀርስ የሆነ ችግር ሲመጣ ቀጥ ብሎ ስታክ ማድረግ ሳይሆን ወደፊት ለማስቀጠል አቅጣጫ መስጠት ወይም ደግሞ አዲስ ነገሮችን ቀይሮ የመስራት ፍላጎት ወይም ቴንደንሲ ይባላል። በአጠቃላይ አንዳንዴ ለምሳሌ ዋጋም ሴት ሲደረግ እንደ በተለይ ሴልስ ቲም አካባቢ ላይ ስታክ የማድረግ ነገር አለ። ይሄንን መልመድ ያስፈልጋል ማለት ነው። ስለዚህ ማኔጅመንት አዳፕታቢሊቲ የምንለው ይሄንን ነው። ሌላው ሊደርሺፕ ነው። ሊደርሺፕ ዋስ ሊደርሺፕ ቤዚካሊ ጋይዲንግ ኤንድ ሞቲቬቲንግ አዘርስ ነው። በነገራችን ላይ ሞቲቬትድ ያልሆነ ቲም ይዘህ በሆነ ባልሆኑ ጠንካራ ቲም ካልያዝክ በስተቀር ልትሰራ አትችልም። ስለዚህ የመጀመሪያው ጋይድ ማድረግ ያስፈልጋል፣ ትሬን ማድረግ ያስፈልጋል፣ ቤዚካሊ እንደ ሊደር ማለት ነው። ስለዚህ ሞቲቬት ማድረግ ያስፈልጋል። ሞቲቬሽን ኢዝ ሞስት ኢምፖርታንት ለአንድ ሊደር። የአንድ የሊደር ሚና ባይዘ ሞቲቬት ማድረግ ነው። ሞቲቬት አድርጎ ባይዘ እንደ ሊደር ምንድን ነው ሊደር ማለት እኮ ኦል አባውት ቼንጂንግ ቪዥንስ ኢንቱ ሪያሊቲ ነው አይደለ? ያንን ቪዥን ወደ ሪያሊቲ ልታመጣው የምችለው ምንድን ነው? በሰራተኛ ነው አይደል? ዳይሬክት በማድረግ ነው። በአጠቃላይ አንድ ሊደር ስራው ምንድን ነው? ዳይሬክት የማድረግ ነው፣ ኮኦርዲኔት የማድረግ ነው እንጂ ስራውን አይሰራውም። ስለዚህ ስራ የሚሰሩ ሰዎችን ምን ማድረግ አለበት? ሞቲቬት ማድረግ አለበት። ኢንስፓየር ቲምወርክን ኢንስፓየር ማድረግ አለበት። ዜን ሪስፖንሲቢሊቲ መውሰድ አለበት። ቴኪንግ ሪስፖንሲቢሊቲ። ለምሳሌ አንዳንድ ሰዎች የሆነ ጥሩ ስራ ሲመጣ አጠቃላይ ስራውን ኃላፊነቱን ወደ ራሳቸው ይመጣሉ። በጣም ሪኮግናይዝ መደረግ ይፈልጋሉ። የሆነ ነገር ሀፕን ሲያደርግ ግን ወደ ሰው ይሄ በጣም እንደ ሊደር ሮንግ የሆነ በጣም ሮንግ የሆነ ተቀባይነት የሌለው አሰራር ነው። ስለዚህ ማንኛውም ሰው ሪስፖንሲብል መሆን አለበት። ዳይሬክት ማድረግ ብቻ ሳይሆን ሰራተኛ እንዲሰራ ማበረታታት፣ ቲምወርክን ኢንከሬጅ ማድረግ፣ እዛም እየገቡ አለመበጥበጥ እንደ ሊደር ማለት ነው። ባይዞ የሊደር ኳሊቲ ሜጀር የሚደረገው ዳይሬክት በማድረግ ነው። ሁሉም ቦታ ላይ ልብ አካላት ስራ ይበላሻል። ስለዚህ ሞቲቬሽን መፍጠር፣ ቲም ኢንስፓይሬሽን መፍጠር፣ ሪስፖንሲቢሊቲ እንዲሰማቸው ማድረግ፣ የኦነር ሴንስ እንዲኖራቸው፣ የባለቤትነት ስሜት እንዲያደርጋቸው የምናደርገው ሊደርሺፕ ኳሊቲያችን ተጠቅመን ነው። ሌላው ፕሮብለም ሶልቪንግ። ፕሮብለም ስንፈታ በነገራችን ላይ ምን ማድረግ አለብን? ፕሮብለም አንዳንዴ ሰልፍ አዌርነስ ሊኖር ይችላል። አንዳንዱ ያንተንም ፖዚሽን ሊፈልግ የሚችልበት አጋጣሚ ሊኖር ይችላል። አንዳንዱ ደግሞ ፓርሻሊቲ ሊኖር ይችላል። እንደ ሊደር ግን ፕሮብለም ስንፈታ we have to think critical። በጣም ክሪቲካል መሆን ያስፈልጋል። በመሰረቱ አይደንቲፋይንግ ኢሹስ ኤንድ ፋይንዲንግ ኢፌክቲቭ ሶሉሽን ከሊደር ይጠበቃል። ስለዚህ ኢምፓርሻሊቲን አስወግደን ሰልፍ አዌርነስን አስወግደን በአጠቃላይ ችግር ሲፈጠር አክቲቭ በሆነ መንገድ ወይም ደግሞ ክሪቲካል ቲንክ አድርገን ሎጂካል በሆነ ወይ ችግሮችን መፍታት ያስፈልጋል ማለት ነው። አንድ ሊደር ወይም አንድ ኃላፊ የሚፈጠሩ ችግሮችን መፍታት ካልቻለ ወይ ወደ ባለቤት አለዛ ደግሞ ወደ አለቃ ይዞ የሚሄድ ከሆነ በነገራችን ላይ ይሄ ሊደር ልንለው አንችል። ስለዚህ እንደ ሊደር ፕሮብለም ሶልቪንግ ካፓሲቲ ያስፈልጋል። ስለዚህ ምንም አይነት ፕሮብለም መዋልም ማደርም የለበትም። ለምን አንዳንድ ሚስ አንደርስታንዲንጎች ወይም ሚስ ኮሚኒኬሽኖች በስራችን ላይ ወይም ደግሞ በቢዝነስ ፐርፎርማንሳችን ላይ ችግር ስለሚፈጡ ፕሮብለምን ይዞ መሄድ አይቻልም። በቃ የራሳቸው ጉዳይ። አንዳንዴ በነገራችን ላይ በጣም የሚገርመው ነገር ልንገራቸው። አንዳንዴ ሹፌርና ረዳት በጣም እንዳይተማመኑ በማድረግ ተጠቃሚ የሚሆናቸው የሹፌር ባለሀብቶችን ያውቃሉ። በቃ ሲተማመኑ የሆነ ነገር የሚፈጥሩ ነገር ግን ሮንግ ነው። ባለመግባባት ገደል ቢገቡስ? ሲጀምር ደግሞ ስራ የሚሰራው በመግባባት ነው፣ አንደርስታንድ በመደራረግ እኮ ነው። እሱ ብቻ አይደለም፣ እንዲሁም ደግሞ ሌላም ወደ ቢዝነሱም ስንመጣ ሰዎችን እርስ በርስ አንዱን አይዞ በማለት በማጣላት ልክ ውጤታማ የሚሆኑ ልክ ፋብሪካው የተጠበቀ የሚመስላቸው ሰዎች አሉ። በምንም ታምር በዚህ መንገድ ፋብሪካ አይጠበቅም፣ ድርጅትም አይቆምም፣ ቢዝነስም አይቆምም። በአጠቃላይ ስትራክቸራል የሆነ ድርጅት ወይም ፎርማል ድርጅት ከሆነ መረመች ችግሮችን እየፈታ መሄድ አለበት። ሶልቪንግ ፕሮብለም ኢዝ ዋን ኦፍ ዘ ኪ ታስክ ፎር ሊደርስ ዊዛውት ሶልቪንግ ዩር ፕሮብለም ዩ ካን ኖት ሙቭ ፎርዋርድ። ስለዚህ ፕሮብለም ሶልቪንግ ኢምፖርታንት ነው። ቀጣይ ቲምወርክ ነው። እንግዲህ ቲምወርክ ደግሞ ምንድን ነው? ቲምወርክ ማለት ወርኪንግ ዊዝ አዘርስ ነው። ተዋችብ ኮመን ጎል ነው። ቤዚካሊ ኮመን ጎልን አቺቭ ለማድረግ ያው አንድ ቢዝነስ መቼም የራሱ የሆነ ኮመን ጎል አለው። ኮመን ጎልን አቺቭ ለማድረግ ሳፖርቲንግ ቲምሜትስ፣ ሼሪንግ ሪስፖንሲቢሊቲስ፣ ኮላቦሬቲንግ ዊዝ ኮሌጅ ከስራ ባልደረቦች ጋር በደንብ አድርጎ ተናቦ የመስራት ኢግኖራል ባይዞ ቲምወርክ በጣም ኢምፖርታንት ምንድን ነው? አውትሻይን ሰልፍ ኢንተረስትን ማስወገድ። ሰልፍ ኢንተረስት ባይዞ ይለያያል። አውትሻይን የማድረግ ነው። ስራ ሜጀር መደረግ ያለበት በግሩፕ ነው፣ በቲምወርክ ነው። በነገራችን ላይ ኢንዲቪጁዋል ኢፈርት የትም ሊያደርስ አይችልም። በምንም ተአምር ሰው መረዳት ያለበት ኢንዲቪጁዋል ኢፈርት የትም አያደርስም። ስለዚህ ምን መሆን አለበት? ቲምወርክ መለመድ አለበት። እኔ በምንም ተአምር ላይ በምሰራው ተቋምም ሆነ ባለውበት ወይም ደግሞ እንዲሁ ባገኘሁት አጋጣሚ ኢንዲቪጁዋሊ ሰው አውትሻይን ሊያደርግ ሲሞክር አይመቸኝም። ለምን?
ስለማይቻል በነገራችን ላይ አንድ ሰው ቢሰራ አንድ ነገር ነው የሚሰራው። በቲም ስትሰሩ ግን ለምሳሌ 2+2 ሊሆን ይችላል። 2+2 = 5 ሊሆን ይችላል። ዋት ዩ ኮል ኢት ጠንካራ ቲም ካለን ሲነርጂ ሌቭል እንለዋለን። 2+2 = 5 ሲሆን አያችሁ አይደል? 2+2 = 3 ከሆነስ ፕሮሰስ ለስ ይባላል። ቲም ወርኩ በጣም ደካማ ነው ማለት። ስለዚህ ሰልፍ ኢንተረስትን እዚህ ላይ ቮይድ አድርጎ አውትሻይን ሊያደርግ የሚሞክረውን ሰው ቮይድ አድርጎ እንደ መሪ ቲም ወርክ ላይ መጫወት የሊደር ሚና ነው እያምናለሁኝ። ማንኛውም ሰው ድርጅት ሰክሰስፉል ሊሆን የሚችለው በቲም ወርክ ነው እንጂ በኢንዲቪጁዋል ኢፈርት በምንም ተአምር የትም አይደርስም። በምንም ተአምር መግባባትም አይቻልም። አንድ ሰው ምንም ሊሰራ አይችልም። ስለዚህ እንደ ድርጅት አንድ ሰው መስራት ቢችል አንድ ሰው ብቻ ይቀጠል ነበር። ስለዚህ እንደ ቲም ስንሰራ ግን በጣም በደንብ ፐርፎርም እናደርጋለን ወይም ዌል ፐርፎርም ስለምናደርግ ቲም ወርክን ኢንከረጅ ማድረግ ያስፈልጋል። ይሄ ኢንዲቪጁዋሊዝም ሰልፍ ሻይን ማድረግ የሚፈልጉ ሰዎችን ዲስከሬጅ ማድረግ ኢምፖርታንት ነው ብዬ ነው የማምነው። ቀጣይ ክሪቲካል ቲንኪንግ። ዋትስ ክሪቲካል ቲንኪንግ? አናላይዚንግ ኢንፎርሜሽን ቱ ሜክ ሎጂካል ዲሲሽን ማለት ነው። አሁን አንዳንዴ ውሳኔያችን ሮንግ እንዳይሆን በቃ ይሄን ክሪቲካል ቲንኪንግን ተጠቅመን ለውሳኔ ጠንካራ የውሳኔ ሰጪ ለመሆን መጠንቀቅ አለብን። አንዳንዴ ደግሞ ቲንኪንግ አውትሳይድ ዘ ቦክስ፣ ለምሳሌ ሰፋ አድርጎ ማሰብ። የሆነ ጊዜ ነገሮች የተለያዩ ጥያቄዎች ሬዝ ሊደረጉ ይችላሉ፣ የተለያዩ ሀሳቦች ሊነሱ ይችላሉ። ስለዚህ እዛ ላይ መልቲ ዳይሬክሽን በሆነ መንገድ ማየትና ችግሮችን ሎጂካል በሆነ ዲሲሽን መስጠት በጣም ኢምፖርታንት ነው ያምናለሁኝ። ፋይንዲንግ ኒው አይዲያስ፣ ጥሩ ሀሳብ ማቅረብ። በአጠቃላይ ኢምፕሩቭ ወርክ ፕሮሰስ። አሁን ወርክ ፕሮሰስን ኢምፕሩቭ ማድረግ በጣም ኢምፖርታንት ነው። አይዞ ወርክ ፕሮሰሳችንን ኢምፕሩቭ አደረግን ማለት ቤዚካሊ ነገሮች ሁሉ በጣም ቀላል ናቸው። ይሄ አለመንዛዛት በሆነ ባሉ ነው። ከሌ ሳይሰማ ከሌ ሳያውቅ። በነገራችን ላይ አንድ መሪ አቅጣጫ ነው መስጠት ያለበት። ከዛ በኋላ ባይዞ የሚሰራው ሰው ሊሰሳት ይችላል። ይሰሳት፣ ቢ ሪስፖንሲብል ዜን ሜክ ኤ ኮሬክሽን። እንደ ሊደር እንደዛ ነው የሚደረገው። እንደው ዝም ብሎ በቃ የሆነ በቃ እንዳይንቀሳቀስ ሰውን ማድረግ፣ ሰራተኛ እንደ ልቡ እንዳይሰራ ማድረግ ለድርጅት በጣም 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 መጥፎ ነው። ኔጌቲቭ ኢምፓክት ነው ያለው። ሰራተኛ ነፃነት ያስፈልገዋል። ሰራተኛ ፍሪደም ያስፈልገዋል። ሰራተኛ ፋብሪካ ሲመጣ ወይም ወደ ድርጅቱ ሲመጣ ናፍቆ ነው እንጂ ተማሮ መምጣት የለበትም፣ ተሳቆ መምጣት የለበትም። ስለዚህ በአጠቃላይ ወርክ ፕሮሰስን ኢምፕሩቭ በማድረግ ኢዚ በማድረግ ዳውን ቱ ዘ እርዝ በመሆን ወይም ኢዚ ጎይንግ በመሆን ስራዎችን ሞር ኢፌክቲቭ ማድረግ ይቻላል። ሌላ ኮንፍሊክት ሪዞሉሽን። እንግዲህ ኮንፍሊክት ሪዞሉሽን ማለት ቤዚካሊ ዲዛግሪመንቶች ይፈጠራሉ። መቼም ስራ የሚሰራ ሰው በተለያየ ጊዜ የሀሳብ ግጭት ሊኖር ይችላል። እነሱን ደግሞ ፖዘቲቭ በሆነ ወይም ደግሞ ፖዘቲቭ አውትካም ማምጣት፣ ዊን ዊን ሶሉሽን፣ ሜንቴኒንግ ጉድ ሪሌሽንሺፕ። ቶሎ ብሎ ኮንፍሊክት ሪዞሉሽን ማለት አንዳንዴ ኮንፍሊክት ሪዞሉሽን እና ፕሮብለም ባይዞ ይለያያል። ፕሮብለም ያልነው በተለያየ ለምሳሌ በምርታችን ላይ፣ በፕሮሰስ ላይ፣ በሂደታችን ላይ ሲፈጠር ነው። ኮንፍሊክት ሪዞሉሽን ግን በነገራችን ላይ ኢንዲቪጁዋል ወይም ደግሞ ሰው ከሰው ቲም ከቲም ዲዛግሪመንት በሚፈጠርበት ጊዜ ዊን ዊን በሆነ መንገድ እንደ ሊደር ነፃ ሆኖ ችግሮችን መፍታት ያስፈልጋል ማለት ነው። ኮንፍሊክት ሪዞሉሽን በአጠቃላይ ሜንቴን ጉድ ሪሌሽንሺፕ ማለት ነው። ቆንጆ ሪሌሽንሺፕ በመፍጠር ውጤታማ የማድረግ ቴንደንሲ ነው። ሌላ ወርክ ኢቲክስ። ወርክ ኢቲክስ ምንድን ነው? ወርክ ኢቲክስ ማለት በነገራችን ላይ ቢንግ ሪስፖንስብል፣ ለእያንዳንዱ ለምናደርጋት ነገር ስንሄድም ስንራመድም ስንወጣም ስንገባም ሞዴል የመሆን ቴንደንሲ፣ ስቴይንግ ኮሚትድ፣ ሾዊንግ ዲስፕሊን ኤንድ ኢንተግሪቲ፣ ኢፌክቲንግ ማነር በአጠቃላይ ወርክ ኢቲክስ ላይ ያስፈልጋል። ቫሊዩን የድርጅቱን ቫሊዩ ካልቸሩን ባማከለ ወይም ደግሞ የቢዝነሱን ስታንዳርድ በጠበቀ መልኩ ሁሉም እንቅስቃሴያችን መሆን አለበት ማለት ነው። እንደ ልብ ሊደር ስንሆን ባይዞ ከሌሎች በጣም ሞዴል መሆን አለበት። ስታፉም ሌላውም እኛን ሮል ሞዴል ማድረግ አለበት። ስለዚህ ወርክ ኢቲክስ ይሄ ነው። ሌላ ታይም ማኔጅመንት። አሁን እንደ ሊደር ታይም ማኔጅመንት ምንድን ነው? ለምሳሌ አንተ ቀረ፣ አንተ ወጣ፣ አንተ ገባ የምንለው በምንድን ነው? እኛስ ምን እንደምናደርገው መጀመሪያ በነገራችን ላይ ኦርጋናይዚንግ ኤንድ ፕራዮሪታይዚንግ ታስክስ ማለት ነው። ኦርጋናይዝ አድርጎ ፕራዮሪታይዝ አድርጎ ታስኮችን ከፋፍሎ በስነ ስርዓት መስራት ማለት ነው። በነገራችን ላይ ዋና ፖይንቱ ይሄ ነው። ከመምጣት ከመቅረት ከጋር ምናምን አይደለም። ዋና ነገሩ ስራዎች የሚሰሩ ስራዎችን ኦርጋናይዝ አድርጎ ቅድሚያ የሚሰጠው ስራ የት የሚሆነው ብሎ ታስኮችን በጊዜ ገደብ አስቀምጦ ኢምፕሊመንት ማድረግ ነው። አሁን ብዙ ሰው የሚመስለው አቴንድ እንዲያደርግ በጣም አስተዋጽኦ ያደርጋሉ። በነገራችን ላይ ይሄ ምናልባት የሆነ አንዳንዴ ቫልዩ በሰራተኛ ላይ ከሌ እንደዛ አደረግኩ ከሌ እንደዛ ሆነ ምናምን ብሎ ቫልዩ ተጨማሪ ቫልዩ አድ ለማድረግ በራሳቸው ላይ እንደዛ፣ ይሄ በምንም ታምር ኢፌክቲቭ አያደርግም። ከዛ ይልቅ ምን እየተሰራ ነው፣ ከሌ ምን እያደረገ ነው፣ ከመጣ በኋላ ምንድነው የሚያደርገው ብሎ ፐርፎርማንሱን ሜጀር ማድረግ ነው። ከዛ ደግሞ የተሰጠውን ታስክ ሚት አድርጓል ወይስ አላደረገም፣ በተሰጠለት
ዴድላይን አለው የራሱ በዛ ታርጌት ውስጥ ማስቀመጥ ነው። ሌላ ስቴይንግ ኦርጋናይዝድ ነው። ይሄ ቤዚካሊ ታይም ማኔጅመንት ማለት ዌል ኦርጋናይዝድ ሆኖ መጠበቅ። ለምሳሌ አንዳንድ ኤክስና በዚህ መጣ ብሎ ወዲያ ወዲህ መሮጥ አያስፈልግም። ዋት ኤቨር ኢት ኢዝ ኤ ጉድ ሊደር በምንም መልኩ የተለየ ዝግጅት ማድረግ የለበትም። እንግዲህ መጣ፣ ኢንስፔክት የሚያደርጉ ሰዎች መጡ፣ ኦዲት የሚያደርጉ ሰዎች መጡ። ሊደር ይሄ ሁሉ ሊያስጨንቀው አይገባም። ምክንያቱም ኤቭሪቲንግ ዋት ኢዝ ዱይንግ ኢዝ ፎር ኮመን ስታንዳርድ ማለት ነው። ነገሮችን ስታንዳርዳይዝ አድርጎ መስራት አለበት። ስላዳመጣችሁኝ አመሰግናለሁ። በዚሁ አጋጣሚ ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ አብሮነታችንን እናሳድግ። እንዲሁም ደግሞ እንዲሰራላችሁ የምትፈልጉት ቶፒክ ወይም ፖይንት ካለ ኮመንት ላይ ያስቀምጡልኝ። አመሰግናለሁ።